ልጄ ሕይወቴ የመጀመሪያ የፍቅሬ መጀመሪያ የመጨረሻዬ የደስታዬ መደምደሚያ የበኩሩ ልጄ ሕልሜ ምኞት ብርሃኔ ያብዘጋ ልጄ አባኪያ ምንድነው? እሺ ምንድነው? እሺ አደገ ደግሞ ዳዴ ማለት አልጀመረም። ዳዴ ማለት ጀምሯል። እንቀሳቀሳል። ሰላም ውዴኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬም ተመልሰን መተናል። አንዳንዶች ጉዳይ እንግዲህ ብዙ ሰላም ቢያችሁ ቀንሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። እንግዲህ ፋሚሊዎቻችን ያው የነገሮችን እውነታ እስከማቅ ድረስ እኔም ወደዚህ መምጣቴን አላቆምም፣ እነ ሩታንም እነ ሄርሜላንም መቅጠሬን አላቆምም እና ዛሬ ሁለታቸውንም ተራበታ በድጋሚ ጠራንሽ ማለት ነውና አንቺ ጋር ያሉትን ነገሮች በሙሉ በግልጽ ንገሪኝ። እኔም አእምሮ የነፃ እንዲሆን ስለምፈልግ ማለት ነውና ያንዳንዱን ነገር እንድትነግሪኝ እፈልጋለሁ። እሺ ችግር የለውም፣ ሁሉም ነገር አስረዳለሁ። ግን ደግሞ ትናንትና የተነጋገርነው አንተን ብቻ እናገርሃለሁ ነው ያልኩህ አይደል? ከይቅርታ ጋር ብዙ ሄደሽ እኔ እና እሱ ብናወራ ደስ ይለኛል። ምን ችግር አለው? ያው እኮ ነው ማውራት ፈለግሽው አብረን ማውራት ትችያለሽ። አዎ ግን ደግሞ አሁን እኔ ከሱ ጋር ነው ማውራት የምፈልገው። ማለት ጉዳዩ እኔና እሱ ነው። በእኔና በሱ ጉዳይ ደግሞ ከዚህ በፊት አልገባም ብለሽናል። እኔና እሱ ማውራት ያለብንን ነገር ብቻችን እንድናወራ ብትሰኝ ደስ ይለናል። ሩታ አንቺም እኮ ብቻዬን እመጣለሁ ብለሽ ኤፍሬምን ይዘሽው ነው የመጣሽው አይደል እንዴ? እኮ እሱንም ይመለከታል እኮ ብለሃል አይደል እንዴ? ሀሳቡ እሱንም ይመለከታል ስላልክ፣ ስለዚህ እሱንም የምጠይቀው ነገር ካለ ሁለታችንም እንሂድ። እሱ ማውራት የሚፈልገው ነገር አለ አይደል? እሱም እኮ እንዲያወራን የጠራኸው አይደለ? ስለዚህ ማውራት ያለብንን ደግሞ ሶስታችን እንድናወራ ነው እንፈልገው። ምን ችግር አለው? እኔ እያለሁ ብታወሪ ችግር አለው አላልኩም እኮ። ግን ደግሞ የኔ ፍላጎት ከሱ ጋር ማውራት ነው። ክርክር ውስጥ ጭቅጭቅ ውስጥ ምናምን መግባት አልፈልግም። እንደዛ ከሆነ ኤፋም ወጥቶ ሁለታችሁ ብቻ ለምን አታወሩ? ብዙ እኔ ማውራት ፈልገው ነገር አለ፣ እሱ መንገር ፈልገው ነገር አለ። ለዛ ነው የመጣሁት እንጂ ሩታን ተከትዬ ምናምን ሳይሆን እኔ ራሱ እሱን ማውራት ፈልገው ነገር ስላለ ነው የመጣሁት። ኦኬ አለው። ችግር የለውም። ብዙ እዚህ አካባቢ ነው ይጠብቃሉ። አዎ ላውራቸውና አመጣለሁ። እናወራ ችግር የለም። ለምን እኔ ዛሬ በደንብ ነገሮችን መፍታት ስለምፈልግ እያንዳንዱን ነገር ይንገሩኝ። በቃ ይንገሩ ካለሁኝ እዚሁ አካባቢ ደውልልኝ ስጨርስ። በቃ እስከዛ ትይዘዋለች ልጅ። እሺ ሰላም ነው። እሺ ለማንኛውም ማውራት እንችላለን ብዬ አስባለሁኝ። ያው ዛሬ ነፃ ሆኖ አእምሮዬ እያንዳንዱን እውነት አለ ብለሽኛል። እኛ ጋር ያለው እውነት አለ፣ ማንም የማያውቀው ነገር ለአንተ የምንነግርህ እውነት እኛ ጋር ነው ያለው ብለሽኛል እና ስለዚህ አሁን ጎኔ ላይ ማንም የለም፣ አጠገቤ ላይ ማንም የለም። ማውራት መፈልጋቸውን ነገሮች በሙሉ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ ይፈልጋለሁ። ለምን እንደ አንድ ሰው እኔ አእምሮዬ እየተጎዳ ነው ያለው። ለምንድን ነው የተጎዳው ማወቅ እፈልጋለሁ። እንደዚህ ሰው ልጅ ያለ ምክንያት እንደዚህ ሊሆን አይችልም እና እንደዚህ ሆንኩበትን ምክንያት ማወቅ እፈልጋለሁ ከእናንተና ለዛም ነው ፈቃደኛ ሆኜ ላገኘሽ እንትን ያልኩት ማለት ነው። እሺ በመጀመሪያ ደረጃ ሩት ይቅርታ፣ እኔ ቀድሜ ላወራና ካልሆነም እኔ መሄድ ካለብኝ እሄዳለሁ። በመጀመሪያ ደረጃ ያው እንደዚህ በመሆን በጣም ደስተኛ ነኝ። ግን ደግሞ አንድ መናገር ፈልገው ነገር አለ። አንቺም የራስሽ ህይወት ኑሪ፣ እኔም የራሴ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተም ከሄርሜላ ጋር እየኖርክ ነበር ላይፍን፣ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል ራስን ቤት አንኳክተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤቷ አንኳክተህ የመጣው አንተ ነህ። በሁለተኛ ነገር ደግሞ ይህ ሁሉ ነገር ሲፈጠር ይህ ሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ
ሁሉ ነገር ሲያደርግ ደህና ነው እያልን ነበር። ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠው መልስ ነው። አሁንም እነሱ ሲሄዱ ምን ጠይቀህ ጥያቄ ነበር። ያ ምን ጠይቀህ ጥያቄ ፍቃደኛ ነው ወይ ከሩታ ጋር በመሆን ከኔ ጋር በመሆን እሷም እያለች ነበር። አንተም መልስክ በሰዓቱ አዎ ከአንቺ ጋር ነው መኖር ፈልገው እያልክ በተደጋጋሚ መልስ እየመለስክ ነበር። ደህና ነው ወይ ስንል አዎ ደህና ነኝ ብለህ መልስ እየመለስክ ነበር። ያ ነው ከአንተ መልስ እየሰማን ስለሆነ ነው ሌሎችም እየተጋፈጥን የነበረው። እኔ ጋር ያለው እውነት ባጭሩ ይሄ ነው። ሩታዬ ማውራት የምትፈልጊው ነገር ካለ በዩ። እኔም ደግሞ ሩታንም አግዤ የሆነ ነገር እያደረግኩ የነበረው ከአንተ መልስ እየሰማሁ ስለነበረ ነው። ይህ ነገር ደግሞ በሰዓቱ ልናስረዳቸው ስንሞክር እነሱ በጣም እየጮሁና እኛን ሊረዱ ፈቃደኛ አልነበሩም። ከአንድም ሶስትም እናንተ ከወጣችሁ በኋላ ልጁ ሰላም ነው መልስ እየመለሰልን ነው እያልኳቸው እነሱ ይህ ነገር ሊቀበሉት አልቻሉ ነበር። እኛ ጋር ያለው እውነት አንተ የምትለን ነገር ይሄ ነበር። ይሄ ነው እኔ ጋር ያለው ነገር። እሺ ቆይ ይቅርታ፣ ሩታ ከማውራት በፊት ለሱ ጥያቄ ላቅርብለት። እኔ ከሄርሜላ ጋር ቀለበት እንዳደረኩኝ ታውቃለህ። ከሄርሜላ ጋር አብሬ እንደሆንኩኝ ታውቃለህ። እንዴት ከመሬት ተነስቼ እኔ ሩታን ካንቺ ጋር ነው መሆን የምፈልገው ምናምን ልል አልቻልኩኝ? እንዴት ሊሆን ይችላል እኮ? እኛም እሱ ነገር ግራ ገብቶናል። እኛም እሱ ነገር እስከዛሬ ጥያቄ ፈጥሮብናል። ግን ደግሞ አንተ አሳምነሃታል። በቃ እስከዛሬ ስላደረግኩሽም ነገር ስለበደልኩሽም ነገር ይቅርታ ብለህ ወደ ቤቷ የመጣው አንተ። እኛ በፍላጎት ወይም ደግሞ አንተን ጎትጉተን ቤት ድረስ አላመጣናል። ራስህ መተህ ነው ስላደረግኩሽ ነገር ስለ ሁሉም ነገር ይቅርታ፣ ያለፈውን ህይወቴ ረስቼ ከዚህ በኋላ ከአንቺ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ ብለህ የመጣው አንተ ነህ። ያ ሁሉም ነገር እያደረግክ ያለው ደግሞ አንተንም እንደዛ ነገር እንትን እያልክ የነበረው በራስህ ፍላጎት ነው። ያኔ ምንም አውቀው ነገር የለም። እሺ በራስህ ፍላጎት ከሆነ ለምን እናንተ የምትሉኝን እናንተ አድርግ የምትሉኝን የእናንተን ፍላጎት የእናንተን ሀሳብ ብቻ ለምን እየተከተልኩ ነበር? ለዚህ ጥያቄ መልሳለህ? ቆይ አንቺ ታወሪያለሽ የራስሽን፣ ለሱ ልጠይቀው መልሳለህ? ለዚህ ጥያቄ ሁሉም ነገር መልሳለኝ። በመጀመሪያ ደረጃ ሁሉም ነገር መልሳለኝ። ይህ ሁሉ ነገር ስናደርግ እኛ ሶስታችን ከቤት ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦናው ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ልጅ ያለባት እንዲያድግ ፈልጌ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ አታውቀኝም? እሺ ሩታ፣ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁኝ መሄድ ትችላላችሁ። እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል። ወደ ማታ አካባቢ ልጁን አመጣልሻለሁኝ። እናንተ ጋር ግን ይሄ ከሆነ መልሳችሁ ምንም ነገር የለም የምትሉ ከሆነ በቃ ተውት። እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር ለአንተ ልንገርህ። በመጀመሪያ ደረጃ ማለት ነው እንደዚህ አይነት ነገር ውስጥ ገብቻለሁ የምትል ከሆነ የሆነ ሰው የሆነ ነገር አድርጎብኛል ብለህ የምታስብ ከሆነ እኛ ጋር ከመምጣት በፊት ያ ነገር ተደርጎም ቢሆን ገብቶሃል። አንድ ነገር ልንገርህ፣ እኛ ጋር ከመምጣት በፊት ነው የዛኔ የሄድክባቸው ቦታዎች